ውድ የቻናሌ ቤተሰቦች በሌሎች አዳዲስ መረጃዎች ተመልሻለሁ ማለት ነው። እንግዲህ ከሰሞኑ እጅ መስጠት ሂደቱ እጅግ ተጠናክሮ ቀጥሏል። አሁንም የደረሱኝ መረጃዎች አሉ። በማዕከላዊ ጎንደር፣ በሰሜን ሸዋ ዞንና በደቡብ ጎንደር እንዲሁም በሰሜን ወሎ ራያ ቆቦ አካባቢ እጃቸውን ለመንግስት እየሰጡ ትጥቃቸውንም እያስረከቡ እጅግ በርካታ ቁጥር ያላቸው የፋኖ ታጣቂዎች አሉ ማለት ነው። ሌሎች ዝርዝር መረጃዎችም አሉኝ። አብራችሁኝ ቆዩ። በዝርዝር የምናያቸው ነው የሚሆነው። በማዕከላዊ ጎንደር ዞን በምዕራብ በለሳ የመንግስትን የሰላም ጥሪና ስምምነት የተቀበሉ ከ10 በላይ የፋኖ አባላት እንግዲህ ዛሬ ታኅሳስ 7 2018 ዓ.ም በወረዳው ጥምር የጸጥታ ኃይልና በ57ኛ ክፍለ ጦር አማካኝነት እንዲገቡ ተደርጓል። መንግስት ባደረገው የሰላም ስምምነት በወረዳው ምረት የሚገቡ የፋኖ አባላት ቁጥር እየጨመረ መጥቷል። የታጣቂ ቡድኑ የአማራ ህዝብ ጥያቄዎች የሚመለሱበት ትጥቅ ትግል ሳይሆን በውይይትና የሀሳብ ትግል ብቻ መሆኑን ተረተናል በማለት የበደሉትን ህዝብ ለመካስ የሰላም አማራጭን ተቀብለው ከመንግስት ጎን በመሆን እንሰራለን ብለዋል። እንዲሁ በተመሳሳይ ሰላም ጥሪውን በመቀበል ለመንግስት እየሰጡ በሰሜን ሸዋ ዞን አሉ። በሰሜን ሸዋ ዞን በሚደወረሙ በወረዳ በተሳሳተ መንገድ የጽንፈኛ ቡድኑ አባል የነበሩ አካላት መንግስት ያቀረበውን የይቅርታና የሰላም ጥሪ በመቀበል እንግዲህ ዛሬ ታኅሳስ 7 ቀን 2018 ዓ.ም በይቅርታ ገብተዋል። አንደኛ አብርሃም አወቀ አንድ ታጣፊ ክላሽ ከመሰል 15 ጥይት ጋር በመያዝ፣ ሁለተኛ በላይ ሰው ፈጠነ አንድ ታጣፊ ክላሽ 14 በመሰል ጥይት ጋር በመያዝ ለጥምር ጦሩ በሰላም እጃቸውን ሰጥተዋል ማለት ነው። በተመሳሳይ የሰላም ጥሪውን ተከትሎ በተለያዩ አካባቢዎች ከሰሞኑ የሚገኙ ታጣቂዎች እጃቸውን እየሰጡ ይገኛሉ። በደቡብ ጎንደርም ዞን ሊቦ ከምከም ወረዳ የታጠቁ ኃይሎች የመንግስትን የሰላም ጥሪ ተቀብለው ገብተዋል። በደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔና የ74ኛ ክፍለ ጦር አዛዥ ኮሎኔል አሸናፊ መንግስት የሰላም ጥሪን ተቀብለው የመጡ ታጣቂ ኃይሎችን ተቀብለዋል። አቶ ጥላሁን ደጀኔ ሰላምን መርጠው በመጡ ታጣቂ ኃይሎች የማይደሰት ኢትዮጵያዊ እንደማይኖር ገልጸው ባሳለፍነው የግጭት ጊዜ የጠላት ፈረስ ሆነን እንዳገለገል ልንረዳ ይገባል ብለዋል። ይህን እድል ሳያገኙ የሞቱ በቀደም ወንድሞቻችን እናዝናለን ያሉት አቶ ጥላሁን የድሉን ተጠቃሚዎች እንኳን ደስ አላችሁ ብለው ቀጣይ የሚኖራቸውን ስልጠና በአግባቡ እንዲከታተሉም አሳስበዋል። ጽንፈኝነትና ዘረፋ፣ እገታ ለህሊና እረፍት የሚነሳ ተግባር ነው ያሉት አቶ ጥላሁን ሌሎች ታጣቂ ኃይሎችም የመንግስትን የሰላም ጥሪ ተቀብለው እንዲገቡ ጥሪ አቅርበዋል። እንኳን ደህና መጣችሁ ያሉት የ74ኛ ክፍለ ጦር አዛዥ ኮሎኔል አሸናፊ ብርቄ የጠላት አጀንዳ ትተን የሀገራችን ሉዓላዊነት በጋራ ማስጠበቅ ይኖርብናል ብለዋል። ትርፍ የሚገኘው ከሰላም መሆኑን የገለጹት ኮሎኔል አሸናፊ እርስ በርስ ጦርነት የሚገኝ ጥቅምም እንደሌለ አስረድተዋል ማለት ነው። ወደ ሌላኛው መረጃ ስናልፍ ክፍለ ጦሩ እንግዲህ በጽንፈኛ ቡድን ላይ እርምጃ መውሰዱም አስታውቋል። የ11ኛ አዝ አንበሳው ክፍለ ጦር በሰሜን ወሎ ዞን ራያ ቆቦ ወረዳ በድንጋይና አዲስ ቅኝ ቀበሌ ሲንቀሳቀስ በነበረው ጽንፈኛ ቡድን ላይ በወሰደው እርምጃ ቡድኑ ሰብአዊና ቁሳዊ ኪሳራ የደረሰበት መሆኑን የክፍለ ጦሩ አዛዥ ሌተናል ኮሎኔል ከበደ ካዲኔ ገልጸዋል። ሰራዊቱ በወሰደው እርምጃ ጽንፈኛው ቡድኑ ከህዝብ ዘርፎ ለሽብር ጥቃት ሲጠቀምበት የነበረ የብሬን ጥይት የጫነ ተሽከርካሪ፣ ሞተር ሳይክል፣ ባለ 3 እግር ባጃጅ በቁጥጥር ስር መዋል መቻሉን ተናግሯል። ጽንፈኛው አስገድዶና አፍኖ በመውሰድ ስልጠና ሲሰጣቸው የነበሩ ወጣቶችንም የክፍለ ጦሩ ሰራዊት አባላት ማስለቀቃቸውን ነው አዛዡ እየተናገሩት ማለት ነው። እንዲሁም ሌላ የመግባት ዜናም አለ ከጣቁሳ ማለት ነው። በማዕከላዊ ጎንደር ዞን በጣቁሳ ወረዳ ታጥቀው በጫካ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች የመንግስትን የሰላም ጥሪም ተቀብለው ገብተዋል። ታጣቂዎቹ ከጦርነት ውድመት እንጂ ምንም ትርፍ እንደሌለ በመገንዘባችን የመንግስትን የሰላም ጥሪ ተቀብለን ገብተዋል ብለዋል ማለት ነው። ወደ ሌላኛው መረጃችን ስናልፍ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ መግባታቸው ተሰምቷል። ጠቅላይ ሚኒስትሩ ቦሌ ኤርፖርት ሲደርሱ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተቀብሏቸዋል። ሞዲ 105 ሚሊዮን ተከታይ ባላቸው ኤክስ ገጻቸው ላይ ኢትዮጵያ መግባታቸውን አስመልክቶ በአማርኛ ባሰራጩ ጽሁፍ ኢትዮጵያ ታላቅ ታሪክና የደመቀ ባህል ያላት ሀገር ነች። ህንድና ኢትዮጵያ ጥልቅ የሆነ የስልጣን ትስስርም አላቸው። በተለያየ ዘርፍ ያለንን አጋርነት የበለጠ ለማጠናከር ከኢትዮጵያ አመራር ጋር ለመወያየት ተዘጋጅቻለሁ ብለዋል። ጠቅላይ ሚኒስትር አብይ አህመድም ቦሌ ኤርፖርት ከተቀበሏቸው በኋላ ወደ ሳይንስ ሙዚየም በመኪና እንዲወስዷቸው ገልጸዋል። ይህ የሙዚየም የተለያዩ የሳይንስና የፈጠራ ስራዎችና ለኢትዮጵያ እድገት እንዴት ጥቅም ላይ ሊሆን እንደሚችል ያሳያልን ብለዋል። ይህን ጠቅላይ ሚኒስትሩ በኢትዮጵያ በሚኖራቸው ይፋዊ የስራ ጉብኝት የተለያዩ ሁለትዮሽ ውይይቶችን የሚያደርጉ ሲሆን ነገ የህዝብ ተወካዮች ፌዴሬሽን ምክር ቤት የጋራ ስብሰባ ላይ ንግግር ያደርጋሉ ተብሏል። በመጨረሻም ሀገሬና ወታደሯ የዓለም ስልጣኔ ቀደምት እናት፣ የኩሩ ህዝብ እናት፣ የሰውነት ክብር መግለጫ፣ ያልደፈርን ባይነት ተምሳሌት፣ በአርበኞች ጀግኖች
የጸደቀች ዕድሜ ጠገብ ግዙፍ ሀገር ኢትዮጵያ ተዝቆ የማያልቅ የከርሰ ምድር ሀብት ተሰጥቷታል። ዓለምን የሚያስጎመጅ የተፈጥሮ በረከት ተችሯታል። የ13 ወር ጸጋ ታደላለች። ልጆቿ እንደ አይኖቿ ብሌን በስስት ይመለከቷታል። በክብሯ የማይደራደሩ ኩሩ ህዝብ አላት። ህንፃን አዛውንቱ ስለ ነፃነቷ የተሰለፉላት የጀግኖች ሀገር ስለመሆኗ ታሪክ ምስክር ነው። ዜጎቿ በሉዓላዊነታቸው አይደራደሩም። እሷ ስትነካ ሚሊዮኖች አንድ ይሆናሉ። ወራሪን አሳፍሮ ለመመለስ ጠላትን ድባቅ መጥቶ ለመደምሰስ በየዘመኑ በአንድነት የሚያቆማቸው ጊዜ የማይሽረው ዘመን የማይለውጠው የጋራ ሴት አላቸው። ይህ ሁሉ ገናና እውነት የሆነው ዳር ድንበሯ ተከብሮ እንዲኖር የዜጎቿ ባህልና ወግ ተጠብቆ እንዲዘልቅ አኩሪ እሴቶቿ በትውልድ ቅብብሎሽ እንዲቀጥሉ በየዘመኑ የገነባቸው ሰራዊት ህዝቡን የደጀን አድርጎ በፈጸመው ተጋድሎ ነው። ኢትዮጵያ ወታደር በፈታኝ ሁኔታ ውስጥ የተሻገረ በሞት ሽረት አጣብቂኝ ውስጥ ያለፈ ከሁሉ በፊት ሀገሩን ያስቀድማል። በጀግነት ሀገር መጠበቅ በቅንነት ህዝብን ማገልገል መለያ ባህሪው ነው። ውድ የቻናሌ ቤተሰቦች ለሰዓቱ ያለ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዛ ላይክ ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ